ሽንኩርት እየላጥሽ ነው እንዴ? አዎ። እራት ልትሰሪ ነው? እንደዛ ነገር ምን ነው ማለት ዝም ብዬ ነው። ምን ልትሰሪ ነው? አይ ጥያቄሽ መቼም ሽሮ ብልሽ እንደምትደሰች ተስፋ አደርጋለሁ። ሽሮ ስለምትወጪ ማለት ነው። ደስ ይልሻል? በጣም እንደምትወጪ ስለማቅ ነው። ምንድን ነው? ስሚ የሆነ ነገር ልነግርሽ ነበር። ምንድን ነው? እኮ በደህናም አጠጋ አላልሽም። ደግሞ ምን አስፈለገሽ? ምን ግዢ ልትይ ነው ደግሞ? ኧረ አይደለም። አይ አሁን የምነግርሽ ነገር አለ። አትፍተልተይ፣ አንቺ በስርዓት ተናገሪ። መፍተልተል አይደለም አሁን እና ምንድን ነው የምነግሪኝ? ግን ያው እንዳይደብርሽ። የሚደብር ከሆነ አትንገሪኝ። የሚደብርማ እንዳትነግሪኝ። ለምን ትነግሪኛለሽ? እንዴት እነግርሻለሁ ታዲያ? በቃ የሚያስደስት እንደዚህ ዘና ፈታ የሚያደርግ ከሆነ እሱክ ሰማሻለሁ። አይ ዘና ፈታ አላውቅም። ምን ማለት ነው? አላውቅም ማለት ያደርገኛል። ለእኔ ዘና ፈታ ያደርገኛል። እሺ ንገሪኝ። አንቺንስ? ልስማው። ለነግደኝም ሲጀመር እንትን አትመስይማ። እንዲነገርሽ የምትፈልጊ አትመስይም። እንደዚህ ስትተለተይ የሆነ ነገር ግዢ ለማለት እንደፈለግሽ ይገባኛል። የሆነ አንቺ እኮ መንገድ ላይ ሁሉ ያየሽው ሁሉ ነገር ነው የሚያምርሽ። እኔ ግዢ ልልሽ አይደለም። እኔ መች አጣሁት ያንቺን ስራ? ያንቺን አይ የምነግርሽ ሲሪየስ እየቀለድኩ ሳይሆን የምነግርሽ ነገር ትልቅ ነገር ነው እና መቆጣት ምናምን አይቻልም። ምንድን ነው እሱ? ምንድን ነው? አይ ሲሪየስ የምሬን ነው። የምትቆጪ ከሆነ አልናገርም። ልስማው። የሚያናድድም ከሆነ የማያናድድም ከሆነ ልስማው። እኮ መጀመሪያ የምወስነው ሰምቼ ነው። ቢሆንም ሳልሰማ ምን ይሄ ያናድደኛል፣ ይሄ ያናድድ። አንቺ መርጠሽ አልነግሪኝም መቼስ። ዝም ብለሽ የመጣልሽን ነው የምንነግሪኝ። የመጣልኝ ማለት በእናትሽ ልቤን ዝቅ አታድርጊው። ከተናገርሽ በስነ ስርዓት ተናገሪ። ከተናገርሽ ደግሞ ተይው። ስራ ይልሻል። ለምንድን ነው ቪዲዮ ይዤ እኮ ነው የመጣሁት አይደል እንዴ? የምን ቪዲዮ ነው? የምን ቪዲዮ ነው የምታውቂው? ሴትዮ አንቺ ምንም አያምርም። እውነት አንቺ ቀልድሽ ምንሽ አይጥመኝም። አይ አሁን ልነግርሽ ነው። እግዚአብሔር ይቀርጥ የቀቃ ጨዋታ አታድርጊ። የቀቃ ጨዋታ ሳይሆን በቃ እኔ ደበረሽም አልደበረሽም ምንም አለሽም ከዚህ ነገር መሸሻት። ምንድን ነው ጉዱ? እንትን ነው እኔ አካበድኩት እንጂ ቀለል ያለ ነገር ነው። ንገሪኝ። ማንም ሰው እየሆነ ያለው ነገር ነው። ቀላል ነገር ነው። ምንድን ነው የሆንሽው ነገር አለ? የሆንሽው ነገር አለ? አንቺ በባህሪሽ ችግር ቶሎ ትናደጃለሽ እና እንዴት ልናገር ብዬ ነው። እሱማ ተፈጥሮ የኖ። ታዲያ ምን ማድረግ እችላለሁ? ተፈጥሮን ምንድን ነው እንትን አይለውም ይባላል። ተፈጥሮ እስከሆነ ድረስ ምን ላደርገው እችላለሁ? እውነት ነው። በጣም አንቺ እየተጫወትሽ ነው። እኔ ልጠዋለሁ። አይ ላገዝሽ ብቻ ነው። አይ ስላገዝሽኝ አመሰግናለሁ። እኔ ንገሪኝ። ወደ ስራ ልሄድ ነው። ልነሳ ነው እኔ ተዝ ቆይ እንጂ አትነሺ። መች ተላጠና ነው ገና። በቃ ይሄ እንዴ አይታይሽም ወይ? እንትን ነው ነገ ማለት ነው። ነገ ቤት ነኝ። ነገ ሽማግሌዎች ይመጣሉ። ነገ ሽማግሌዎች ይመጣሉ እዚህ ቤት። የምን ሽማግሌ? ስነ ስርዓት ማለት አይ አትቀልጂ። የምን ሽማግሌ? ብዙ ሽማግሌ እኮ አለ። ተጣልተን ነበር የሚያስታርቁ። ማናማ? እኔ ነኝ። አይ እውነት ንገሪኝ። እውነት ምንድን ነው ችግርሽ? ምንድን ነው? ኧረ ሽማግሌ ስልሽ ሽማግሌ ልጃችሁ ለልጃችን የሚል ሽማግሌ ይላል።
ልጅ ያቦካው ለራት አይበቃም የሚባለው ይሄ አባባል ነው። ገባሽ? ስትይ የምን ሽማግሌ ነው አንቺ ሽማግሌ የምታወሪው? ሽማግሌ እኮ ሲላክ ዝም ብሎ አይደለም የሚላከው። ብዙ ነገር ብዙ ጣጣ ያስፈልገዋል። ብዙ ነገር አንቺ ቀልድ መሰለሽ እንዴ? ድግስ አለው ምን አለው ዝም ብሎ መሰለሽ እንዴ እንትን የሚባለው? ዘመናዊነት አይደለም፣ ኋላ ቀር አስተሳሰብ ነው። ድግስ ምናምን አስፈላጊ አይደለም። በቃ ነገ ይመጣሉ። በቃ ዛሬ እኮ ቀለል አድርገን እኛ ትንሽ ነገር አዘጋጅተን እንቀበላቸዋለን። አንቺ አቀልጅ። እኔ እንደዛ አይነት ቀልድ አይመቸኝም። ነገሮችን ማካበድ የለብሽም እኮ እና ጽጌረዳ ምንድን ነው የማካብደው? አንቺ እኮ ገና ልጅ ነሽ። አንቺ ልጅ ነሽ፣ በዛ ላይ ተማሪ ነሽ። ገባሽ? ተማሪ ነሽ። እና እኔ ትምህርቴን ላቋርጣልኩኝ እንዴ ታዲያ? ላቋርጠው እኮ አላልኩም። እማራለሁ፣ አገባለሁ። ሲምፕል እኮ ነው፣ ቀላል ነው ይሄ። አንቺ አትጨማለቂ። ከዚህ ወደ ትምህርት ቤት እየተመላለስኩ ነው። ከሱ ጋርም ስኖር ደግሞ ከቤት ወደ ትምህርት ቤት እየተመላለስኩ ነው የምማረው። እንደምታወሪው ቆይ ቁጭ በይ እባክሽን፣ ስራ ያለስራብኝ። አታናጂኝ በእናትሽ። እኔ ትረጅኛለሽ ብዬ በመጣ አንቺ ምንም መረዳት አያስፈልገውም። ምንም እንደዛ አይነት መረዳት አለ እንዴ? እንደዛ አይነት ቀልድ ነው ያልሽው? አንቺ ግን ህፃን ነሽ እንዴ? ምን ማለት ነው እንደዚህ ማለት? ቀለል አድርገሽ አስቢ። አደግሽ እንበል። እሺ አድገሻል፣ ደርሰሻል። አደግሽ እንበል። ብታድጊ እንኳን እንደዛ አይደለም የሚነገረው። እንዴት ነው የሚነገረው ብትይ? ምን ታረጊ ነበር? ፕሮግራም አለ። ፕሮግራም ላይ ምን ታረጊ ነበር? ያቅሜን አደርጋለሁ። ያቅሜን ምንም ይሁን 10 አይነት ሰራው፣ 5 አይነት ሰራው፣ 2 አይነትም ሰራው፣ ያቅሜን አርጌ። ሽማግሌ እኮ ማለት የተከበረ ነገር ነው። እንደዛ ነው እንጂ ዝም ብሎ እኔን የሚያክል ሰው እኮ ነው። ዝም ብሎ ሽሮ ሽማግሌ ታዲያ ከዛ በላይ ምን ይደረጋል? በዛ ላይ አወራርሽ ሁሉ ሊጥመኝ አልቻለም። የእውነት የምታወሪውን ነገር የምታቂም አይመስለኝም። አንቺ ዝም ብለሽ እዚህ ሽንኩርት ታዩና ያው ጾም ስለሆነ ምስር ወጥ እንሰራበታለን ይቅርና ከዛ በቃ ምሳ ደግሞ በልተው ሊመጡ ይችላሉ። በምን ታውቂያለሽ? እኔ ለነገሩ አልኖርም። ምን ቸገረኝ? አንቺው ትዋረጃለሽ፣ ቤቱን ቆልፌ እሄዳለሁ። ወዴት ነው የምትሄጂው? ነገ የለውም ነገ። የት ልትሄጂ ነው? በቃ እንዴ አሁን ቅድም ጠይቄሽ ቤት ነኝ አላልሽኝም? ቤት ነኝ አልኩሽ፣ ተሳስቼ ነው። ገባሽ? አደርገዋለሁ፣ ግጥም አድርጌ ነው የማደርገው ምናምን ብያለሁ እኮ። አንቺ እንዴት ታዋርጂኛለሽ? ኧረ እባክሽ አዋረድኩሽ እንዴ? እንደዛ አይነት ቆይ ቁጭ በይ ነይ፣ ቁጭ በይ። ቆይ እሺ፣ እንደዛ አይነት ቀልድ አለ እንዴ? ቁጭ በይ እንዴ። ምን ሆነሽ ነው? ቁጭ በይ። ምን ማለት ነው ቁጭ በይ ማለት? አይ በደንብ አስቢበት፣ ወይ እስከ ማታ አስቢበትና አስቢበት በደንብ። ይሄ የሚታሰብበት በደቂቃ አይደለም። ይሄ የዓመት ሀሳብ ነው የሚያስፈልገው። ይሄ ጠዋት ለማታ የሚታሰብበት አይደለም። የአንድ ዓመት ሀሳብ ነው የሚያስፈልገው። ገባሽ? ቀልድ ነው እንደ አንቺ ምን ሆነሽ ነው እንደዛ አይነት ሀሳብ? ገባኝ እኮ ልክ ነሽ። እኔ ራሴ አጸወሬ ምናምን መሰራት ነበረብኝ፣ አልተሰራውም። እንደምታይ ዝግጅት ላይ አይደለሁም ያለሁት። ድንገተኛ ነገር ነው። ኧረ ድንገተኛ ነገር ነው። ምንድን ነው ድንገተኛ ማለት? ምን የተፈጠረ ነገር አለ እንደ ድንገተኛ ማለት ምን ማለት ነው? ድንገተኛ ነገር ትንሽ አስቸኳይ ነው። በቃ ተራርቆ መኖር አልፈለግንም። አንቺ ልጅ ላይ ግን እንዴት ነው የምታስቢው? እንዴት ነው የምታስቢው? አስተሳሰብሽ እንዴት ነው? የእውነት አሁንስ በጣም እያስጠላሽኝ ነው። የእውነት ለምን? እቺ ወዴት ነሽ? ነሽ ቆይ ልንገርሽ። እንደውም እሄዳለሁ። ፍራንክ ነው። ለፕራንክ እንኳን ማትመቺ ሰው ነሽ። ነይ ቆይ ነይ ሁሉ ነገር አንቺን ብዬ እንዳልገላገልሽ ይሄንን እንትን አይ በነገርሽ ላይ እውነት እንዴት ነው አንቺ ራስሽ ታስቢ? እኔ ምንም ዝግጅት ሳይኖረኝ ፕራንክ እንትን ሽማግሌ ማስለካው ታስቢ? እኔስ የገረመኝ ታዲያ ምን ሆነ? ቢያንስ ሌላው ድግሱ ቀርቶ ፕሮቶኮሊን እንኳን ሳልጠብቅ እንዴት ይሆናል ታስቢ? ቆይ አታረጊውም። ስሚ ቆይ ፕራንክ ነው በቃ እንደዛ አይነት ፕራንክ አለ። ለማንኛውም አሁን ተዘጋጅበት ማለት በቅርብ ስለሚሆን ተዘጋጅበት። በቃሽ። ምን ትመስላለች እናንተ? የእውነት በጣም ብሽቅ የምታረጊ ነሽ። ቤተሰቦች
ሰብስክራይብ አድርጉ ባካችሁ፣ ሰብስክራይብ አድርጉ። ቀልዷን ግን አቁሚ በሉልኝ። እንደዛ አይነት ቀልድ በጣም የሚያናድድ ቀልድ ነው። እሷ እኔ የእውነት መስሎኝ ፌንት ልታሰራኝ ነበረ በደስታ ማለት ነው። እና መልካምነት መልሶ ለራስ ስለሚከፍል መልካም ሆኖ ሰብስክራይብ አድርጉ። መልካምነት መልሶ ለራስ ነው የሚከፍለው። ስለዚህ መልካም ሆኖ ክፉ አትሁኑ። አዎ ቪዲዮ እያያችሁ ዝም ብላችሁ አትላችሁ። ምንም ማለት አይደለም። ሰዎቹ ካሜራ ሰብስክራይብ ብታደርጉ እናንተ አትጎዱበትም፣ እኛ ግን እንጠቀምበታለን።